السلام عليكم ورحمة الله وبركاته. ودنا يتكبراتشون دموچينا እህቶቼ ባላችሁበት ያላህ ሰላም በእናንተ ላይ ይሁን እያልኩ ዛሬ ደግሞ የሆነ ግብዣ ይዤላችሁ የመጣሁት ያ ግብዣ የዩቲዩብ ግብዣ ነው። እስከ ዛሬ ድረስ ብዙ ወንድሞችና እህቶች ለምን የምታስተምራቸውና የምታስተላልፋቸው ነገሮች በዩቲዩብና በቴሌግራም አታመጣልንም፣ ምክንያቱም ያ ነገር ዘላቂ ነው፣ ቲክቶክ ላይ የምታስተላልፈው ነገር ላይቭ ብቻ ሆኖ ይቀራልና የሚል ሐሳቦች ይቀርቡ ነበር። እሺ ብዬ ተቀብዬ ነበር። በፊት የምጠቀምበት ዩቲዩብ ቻናል ነበረኝ። ከ10 ዓመት በላይ ዩቲዩብ እየተጠቀምኩ ነው። ወላኪን ብዙ ነገሮችን ፖስት ያደረኩበት አይደለሁም። አሁን ላይ ደግሞ አልহামዱሊላህ የሆነ የተወሰነ ጊዜ ያለኝ መስራት የምችልበት ያንን ጊዜ ተጠቅሜ አንዳንድ ቪዲዮዎችን ለመስራት እየሞከርኩ ነው። በተለይ አሁን ሰሞኑን የጀመርኩት አንድ መጽሐፍ አለ መራቂል ወዕይ የሚል ሶሻል ሚዲያን ለመጠቀም ብቁ የሚያደርግ ትልቅ ኮርስ ነው እዛ ውስጥ ያለው ማለት ነው። ሶሻል ሚዲያ እንድትጠቀሙ እንዴት አድርገን መጠቀም አለብን፣ ምን ነገሮችንስ ማወቅ አለብን፣ ከዲን الاسلام አንፃር በደንብ አድርገን ልንረዳ የሚገባው ነገር ምንድነው የሚለው ነገር ነው ውስጡ ያቀፈው። አሁን መራቂል ወዕይ የሚለው መጽሐፉ ደግሞ የተጻፈው በታላቁ ፕሮፌሰራችን الشيخ الدكتور استاذ الدكتور الشيخ صالح السندي ነው። ፕሮፌሰር ናቸው። መዲና ላይ ሲያስተምሩኝ ነበር። በግል እሳቸው ላይ ተምሬ ያለው ማለት ነው። በጣም የምወዳቸው ምርጥ አስተማሪ ናቸው። ይሄ አሁን መጽሐፉ ራሱ በትምህርት መልኩ የሰጡትን ነገር ነው ወደ መጽሐፍ የቀየሩት ማለት ነው። እና መጽሐፉ ምርጥ መጽሐፍ ነው። ሄዳችሁ ማየት ትችላላችሁ። ቪዲዮውን ዩቲዩብ ላይ ያለ ማየት ብቻ አይደለም ከናንተ የምፈልገው ነገር አንደኛ ነገር ዩቲዩብን የምጠቀምበት ለገቢ ምንጭ ምናምን አይደለም። ሞኔታይዝም አላደረኩትም ሲጀመር። ምክንያቱ ሲባል ሎጎ ነገር ማስቀመጥም አልፈለኩም፣ ኮፒራይትም አላስቀመጥኩበትም። ብዙ ወንድሞች ዳውንሎድ እያደረጉ ፖስት እንዲያደርጉት ስለምፈልግ ነው፣ አፕሎድ እንዲያደርጉት ስለምፈልግ ነው። እዚያ ጋር ዳውንሎድ ታደርጉትና እዚህ ጋር አምጣችሁ ደግሞ ፖስት ታደርጉታላችሁ። እባካችሁ ወንድሞችና እህቶች የምጠይቃችሁ ነገር ቢኖር እባካችሁ እኔ ራሴ የሰራሁትን ቪዲዮ ኮፒራይት ሳላስቀምጥበት እናንተ ደግሞ ከኔ ዳውንሎድ አድርጋችሁ ፖስት ታደርጉ ኮፒራይት አታስቀምጡ። ኮፒራይት የሚባለውን ነገር ማስጠበቅ የምትችሉ ከሆነ አታስቀምጡ። ምክንያቱም ቪዲዮ እንዲሰራጭ እንጂ እኔ ጉዳይ ከዚያ የሚመጣ ነገር ምንም ነገር የለኝም ማለት ነው። ስለዚህ ወንድሞች ሎጎ የለበትም ምን የለበትም። ከፈለጋችሁ የራሳችሁን ሎጎ አድርጋችሁበት፣ ከፈለጋችሁ የፈለጋችሁትን ነገር ጨምራችሁበት። ኤክሰፕት ክላሲካል ግን አልፈቅድም። ክላሲካል ከስራ አታስቀምጡ፣ አልፈልግም ክላሲካል ማለት ነው። ከክላሲካል ውጪ ያለውን ሎጎ መጨመር ምናምን የሚለውን ነገር አስቀምጡበትና የራሳችሁ ቻናል ላይ አፕሎድ አድርጉት። ቪዲዮ ደግሞ በ4K ሪከርድ ባደርግም ፖስት ያደረኩት ግን በ1080 HD ኳሊቲ ነው። ጥሩ ቪዲዮ ነው ብዬ ነው የማስበው። ገብታችሁ ማየትና ራሳችሁም ተጠቅማችሁበት ሌሎችንም እንዲጠቀሙበት ማድረግ ትችላላችሁ። ደግሞ ሌላኛው ተጨማሪ ነገር ምንድነው ከዚሁ ጋር አያይዤ በዚያው ቻናል ላይ ማለት ነው በዚያው ዩቲዩብ ቻናል ላይ አዲስ እየሰራው ያለሁት የሆነ ከንጽጽር ጋር የሚጠቅማችሁ ነገር አለበት። የንጽጽር የሆነ ነጥቦች ያነሳዋቸው ነጥቦች አሉ። አንድ የሆነ ያገኘሁት መጽሐፍም አለ ደስ የሚል ከንጽጽር ጋር ተያይዞ የተሰራ መጽሐፍ። እሱን ተንተርሼ አንዳንድ እየሰራው